ሰላም ውድ ሀበሻ ስፓይሲ ኪችን ቤተሰቦች እንዴት ናችሁ? እኔ ያለው ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። ይሄ እንደምታዩት ሽምብራ ዱቤ ነው። ሁሙስ ለመስራት እኔ ሽምብራ ዱቤ ነው የምንጠቀመው እና እኔ ትላንትና ዘፍዝፌው ነው በፈላ ውሃና ትንሽዬ ጨው አድርጌ ዘፈዘፍኩትኝ። አዘፋዘፉን ሌላ ጊዜ ያሳያችኋለሁ። እና ሁሙስ ልሰራ ጣዋት ለልጆቻችሁ ለቤተሰቦቻችሁ አሪፍ የሚጣፍጥ ቁርስ ነው ከዳቦ ጋር። እና ይሄንን ትንሽዬ ጨው ታረጋላችሁ። የተፈዘፋችሁበት ጨው እንዳለ ሆኖ ትንሽዬ ጨው ታደርጋላችሁ። እኔ ትንሽ ጨው አድርጌያለሁ። ሰው ልፍጫውና አፈጫጨቱን ደግሞ አሳያችኋለሁ። ወፍራም ሆኖ ነው የሚፈጫው፣ ስለዚህ አፈጫጨቱን አሳያችኋለሁ ማለት ነው። እንደምታዩት ወፍራም ሆኗል ማለት ነው። ትንሽዬ ውሃ ጠብ እያረጋችሁ ነው የምትፈጩት። እኔ ከካሜራው ጋር ስላልተመቸኝ ነው። ትንሽዬ ውሃ ጠብ እያደረጋችሁ ትፈጩታላችሁ። ይሄ ወፈር ያለ ድልድል ያለ ይሆናል ማለት ነው። እና በሳህን ገልብጬ ከላይ ወይራ ዘይት እንዴት እንደምናደርግ አሳያችኋለሁ ማለት ነው። አሁን እንደምታዩት በሳህን ቀንሼ አምጥቻለሁ ማለት ነው። አሪፍ ሆኗል። ስለዚህ እዚህ ላይ ወይራ ዘይት እናደርጋለን። በቃ በጣም አሪፍ የሚጣፍጥ ቁርስ ነው፣ ደስ የሚል ለልጆቻችሁ ለፈለጋችሁት ቤተሰብ በቀላሉ የምናገኘው ነገር ስለሆነ ሽምብራ አተር እሱን በመጠቀም አሪፍ ነገር መስራት እንችላለን ማለት ነው። በቃ ሙቅ ውሃና ጨው እሱን ቀላቅለን አንድ ላይ አሙቀን ትንሽ ውሃውን አሙቀ ነው ከዛ መዘብዘፍ ማለት ነው ለአንድ ቀን። ለነገ ቁርስ ከፈለጋችሁት ዛሬ ዘብዝፋችሁት ከዛ ጣዋት ተነስታችሁ ፈጭታችሁት አሪፍ ቁርስ። አሁን ትምህርት ሊጀመር ነው ለልጆቻችሁ በዳቦም አሁን ላይ ክረምትም መክሰስም በተለያየ አይነት ሰዓት ማቅረብ ትችላላችሁ ማለት ነው። ወይራ ዘይት ከላይ ትንሽዬ እናደርጋለን። ይሄ እንደዚህ እናደርጋለን። ከዛ ከፈለጋችሁ ታዳባልቃላችሁ፣ ከፈለጋችሁ ከላይ እያነሳችሁ መብላት ትችላላችሁ ማለት ነው። የዛሬ ቪዲዮ እንግዲህ ይሄን ይመስል ነበረ። ከወደዳችሁት ላይክ፣ ሼር እንዲሁም ለማበረታታት ሰብስክራይብ የሚለውን ተጫኑ። እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። ሀሳብ አስተያየታችሁን ለመቀበልም ዝግጁ ነኝ።